እሰይ ልጅ አድጋ ምግብ ሰርታ ልታበላይ ነው። እሰይ ቆይ አትቸኩለ፣ መጀመሪያ ምግብ መሆኑን ቀምሰን እናረጋግጥ። ያ ውሮ ፓስታም ቀቅለሻል እንዴ? ኧረ አይደለም፣ ወጤ በጣም ስለሚጣፍጥ ጣታችሁ እንዳትቆረጥሙ ብዬ ነው ሹካና ማንኪያ መጣውላችሁ። ኧረ በእናትሽ በኋላ ትቀልጅብናለሽ እንዴ? እንጀራውን አቅርቢልን እንጂ ትቀልዳለች እንዴ? ወይም ደግሞ ስትሮ አምጪልንና ይህንን ወጥ እንምጠጠው። ወይኔ ዛሬ ደግሞ ምንድን ነው የድሮ ቀልድ የምቀልደው? ወዴ እናንተ ነው ለባል ቀልድ እንደሞታውቁ የለ እንዴ? እንድትስቁ እኮ ነው የቀለድኩላችሁ። ምን አለች ውሮ ትላላችሁ? የሚቀጥለው በዓል ላይ ባስቁ አስታውሳችሁ ምን አለች ይበል። ኧረ እቺ ልጅ እንዲህ እንደ ጠጅ ጣላት እያለኝ ነው። ኧረ እባክሽን እንጀራውን አምጪው። እንዴ ይሄ ነገር ሰልባጅ ምንጣፍ አይደል እንዴ? አይ አይደለም አቡዬ፣ ልሙጥ ሽሮ እንደሚባለው ልሙጥ እንጀራ የሚባል አለ። በጣም ስፔሻል ነው። ኧረ እባክህን አቡ አይን ስለሌለው ብዙ አትከስክሰው። ቀስ በል ውሮ። ወይዬ አባብዬ ወይዬ፣ አይኑን ዲዘርት አርገሽ ልታቀርብልን ነው እንዴ? እንጀራውን ልሙጥ አርገሽ ያመጣሽው? ጥሩ የተጎሳቆለ ፊት ለማየት አንድ ላይ ሶስቱ አይን እኮ ይበቃል። ደግሞ ሶስት አይን አለው። ብሬ ትንሽ ጨው በዛበት እንዴ? አሁን እንጀራው ለምን አይን እንደሌለው ገባኝ። ይህንን ጉድ ከማይ ብሎ ነው ያለ አይኔ